እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋ ልሽጥልህ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪ! ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? ኧረ ወስደዋለሁ፣ ማታ እመጣለሁ። እሺ እስማ አምቡል ኧረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይ መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴ ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በኩኩሻ አንተ ትቀልዳለህ። እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ፣ የኔ ማሂ፣ ወንዷ ማችን ሰላም በይልኝ። እሺ እኔም ወድሻለሁ።